20 ፐብሊክ ፓርት ጥያቄዎችን ይዤ መጥቻለሁ። ለዚህኛው ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ መጀመራችሁን እንዳትረሱ። ቀጥታ ወደ ጥያቄው። ኦኬ ወደ መጀመሪያው ጥያቄ ስመጣ ነርስ ኢንሰርትስ ዩሪነሪ ካቴተር ኢን a patient without obtaining a consent even though the patient is conscious and unable to understand the procedure ይላል። እንግዲህ እዚህ ጋር እንደምትመለከቱት አንድ ነርስ ባለሙያዋ ምንድነው ያሰበችው ለፔሽንቷ ዩሪነሪ ካቴተር ለማስገባት ወይም ሽንት ለማሸናት ካቴተራይዜሽንን ፕሮሲጀሩን ለመስራት ፈልጋለች ነው የሚለው እና ይህንን ፕሮሲጀር ለመስራት ደግሞ ምንድነው ያሰበችው ዊዛውት ዘ ፔሽንት ኮንሴንት ወይም የታካሚዋ ስምምነት ሳይኖር ወይም ፕራይቬሲዋ ሳይጠበቅ ወይም አግሪመንት ወይም መስማማት ሳይኖር ፕሮሲጀሩን ለመስራት ነው ያሰበችው ወይም እየሰራች ነው የሚለው ነገር ያዙልኝ። ሶ ይሄንን ተከትሎ even though the patient is conscious and unable to understand the procedure ይላል። እንግዲህ ፔሽንቷ ኮንሺየስ ነች፣ ራሷን የሳተች አይደለችም፣ ታውቃለች እና ደግሞ ስለሚሰራው ፕሮሲጀር ወይም ስለሚሰራው ካቴተራይዜሽን ስራ ምንድነው የሚለው ነገር ሳይድ ኢፌክቱን፣ ኮንትራኢንዲኬሽኑን፣ ኢንዲኬሽኑን፣ ፐርፐዙን ሁሉ ሳይነገርላት ስራው እንደተጀመረ ወይም ስራው እንደሚሰራላት ነበር ይሄን ነበር አዌር የሆነችው እና ይሄንን ተከትሎ what legal concepts apply in this situation ይላል። እንግዲህ ሌጋል ኮንሴፕቶች አሉ። እነዚህ ቶርት ላው፣ ሲቪል ላው ምንላቸው በጤና ዲፓርትመንት ያሉ ላዎች አሉ። በእነዚህ መሰረት የትኛውን ነው ይሄ የሷ ሁኔታ የሚመስለው ይላል። ስለዚህ ምርጫዬ ጋር ስመጣ ምርጫዬ አሶልት ይላል። እንግዲህ ሌጋል ቶርት ወይም በህግ የሚያስጠይቁ ሁለት ህጎች አሉ ጤና ባለሙያዎችን። አንደኛው ኢንቴንሽናሊ የሚሰሩ ስህተቶች እና አንኢንቴንሽናሊ የሚሰሩ ስህተት በሁለት ይከፈላል። ኢንቴንሽናሊ የሚሰሩ ስህተቶችን ምን ብለን ነው የምንጠራው? እነዚህ ኔግሊጀንስ ወይ ማል ፕራክቲስ በመሆን የሚሰሩ ስህተት ሲሆን ኢንቴንሽናሊ ከሚሰሩት ስራዎች ስህተቶች የሚያስጠይቁት ህጎች ሁለት አይነት ናቸው። አንደኛው አሶልት ነው። አሶልት ምንለው የሆነ ፕሮሲጀር ወይም የሆነ ስራ ሲሰራ ሊመጣ የሚችል ትሬት ወይም ስጋት ያለ ሰውየው ፍቃድ ስንሰራ የሆነ ስጋት የሚሆንብን ነገር ወይም ትሬት ወይም ፊዚካል ሃርም ሊሆን ይችላል፣ አካላዊ ጉድለት ሊሆን ይችላል። እነዚህ አይነት ነገሮች ሀፕን የሚያደርጉ ከሆነ ምንድነው የምንለው? አሶልት እንለዋለን። ቢጋ ስመጣ ባትሪ ነው። ባትሪ ሰዎች ኢንቴንሽናሊ የሚሰሩት ጥፋት ካለ ያንን የሚጠቁም ህግ ነው። ባትሪ ስንል ምንድነው? ኢትስ አክቹዋል ፕሮሲጀር ወይም ፊዚካል ፕሮሲጀር ዊዛውት ኤ ፐርሰን ኮንሴንት ወይም ያለ አግሪመንት አንድ ሰው ስለሚሰራው ፕሮሲጀር ሳይስማማ የሰውየውን አካል የምነካ ከሆነና ወይም ያለ ስምምነት የሰውን ቦዲ ወይም የትኛው ነገሮችን ስነካ ያንን ባትሪ እንለዋለን። ሲጋ ስመጣ ኦሚሽን ነው። ኦሚሽን የምንለው ባይዞ አንኢንቴንሽናል ሰዎች ሳያውቁ የሚያጠፉት ጥፋት በእነዚህ መስመር ነው የሚገለጸው የሚለውን ያሳያል። ኦሚሽን ምን ማለት ነው? ፌሊር ቱ ዱ ፕሮሲጀር ኢን ዘ ራይት ታይም። ያ ማለት አንድ ፕሮሲጀር በትክክለኛው ጊዜ መሰራት ሲገባ በትክክለኛው ጊዜ አለመስራት ምንድን የምንለው? ኦሚሽን እንለዋለን። ዲጋ ስመጣ ኮሚሽን ነው። ኮሚሽንም አንኢንቴንሽናሊ ሰዎች የሚሰሩት ነገር ነው። ምንድነው ታዲያ ኮሚሽን ማለት? ዱዊንግ ቱ ዘ ሮንግ ሳይድ። ያ ማለት የሆነ ነገር ሲሰሩ በትክክለኛው መስመር አለመስራት ወይም በትክክለኛው ሳይድ መስራት ነው። ለምሳሌ አምፑቴሽን የሚደረግ እግር ሊፍት ሆኖ ሰውየው ራይት እግሩ ቢቆረጥ ኖርማል ሊሰራበት የሚገባው ፓርት አይደለም የተሰራው የሚለውን ነገር ነው የሚያሳየው። ስለዚህ በዚህ መሰረት ከላይ ካለው ሂስትሪ ጋር ሊመሳሰለው የሚችለው የትኛው ነው? ስለዚህ ምንድነው የሚለው ሂስትሪ ላይ ካቴተራይዜሽን ፕሮሲጀር ሊሰራላት ነው፣ ግን የፔሽንቷን ኮንሴንት አልተጠየቀችም ወይም ፕራይቬሲዋ አልተጠበቀም፣ ስምምነቷ አግሪመንቷ ውስጥ የለም። ያለ አግሪመንት ነው ስራው እየተሰራ ያለው። በዚህ መሰረት ደግሞ ፔሽንቷ ስለ ኮንዲሽኑ ኮንሺየስ ስለሆነች አላወቀችም። አንኮንሺየስ ብትሆን እንኳን ልንሰራ እንችላለን፣ ግን ኮንሺየስ ነች። ስለዚህ ፕራይቬሲዋ ሊጠበቅ ይገባል፣ ኮንሴንት ሊኖራት ይገባል። ስለዚህ በዚህ መሰረት መልስ ባይሆን እያወጣን ስመጣ ዲም ሲ እነዚህ ሁለቱም አንኢንቴንሽናሊ ነው። እዚህ ጋር ግን ኢንቴንሽናሊ ነው ሴትዮዋ እያደረገች ስለሆነ እናወጣቸዋለን። ኢናቢን ኮምፔሪየር ኮንትራስት ስናደርግ አሶልት ነው። አሶልት ሰዎች ላይ ስንሰራ የሚደርስ ትሬት ሃርምፉል ወይም ፊዚካል አታክ ወይም የአካላዊ ጉድለት ወይም ትሬት ወይም ስጋት የሆነ ስራ ስንሰራ የሚደርሰውን ስጋት እንደዛ ነው አሶልት ነው የምንለው። ባትሪ ግን ስንል የአንድን ሰው
ሰውነት ሊሆን ይችላል፣ ሁሉ ነገር ሊሆን ይችላል። ያለ ኮንሴንት ወይም ያለ ስምምነት የምነካ ከሆነ ይህንን ባትሪ እንለዋለን። ስለዚህ ሂስትሪ ላይ ምንድን ነው የሚለው ካራክተራይዜሽን ልትሰራ ፈልጋለች ወይም እየሰራች ነው ይላል። ግን እንዴት ነው? ኮንሴንት አላት፣ አልተስማማችም፣ ያለ አግሪመንት ነው እየሰራች ያለችው። ስለዚህ ትልቁ ማስመር ያለባችሁ ዊዛውት ኮንሴንት ቲቺንግ ኦፍ ኤኒ ሂውማን ቦዲ ኦር ኤኒ ፕሮሲጀር ምንድን ነው የምንለው? ያንን ባትሪ እንለዋለን። ሶ ዘ ኮሬክት አንሰር ኢዝ ቢ ባትሪ ነው ማለት ነው። ኦኬ ወደ ሁለተኛው ጥያቄ ስመጣ ኤ ኒውቦርን ቤቢ ኢዝ ብራውት ቱ ዘ ኒኪው ሂ ሃዝ ኮምፕሊት የሎዊሽ ዲስኮሎሬሽን ኦፍ ስኪን ኤንድ ስካሊራ ይላል። እንግዲህ ከተወለደ ገና የተወለደ ህፃን ልጅ ኒውቦርን የምንለው በርዛብቶ 28 ቀን ድረስ ያለው ህፃን ልጅ ወደ ኒኪው ዲፓርትመንት መጥቷል ነው የሚለው። ምንድን ነው ይዞ የመጣው ብላችሁ ስጠይቁት ሂ ዋዝ ኮምፕሌኒንግ የሎ ዲስኮሎሬሽን ኦፍ ስኪን ኤንድ ስካሊራ የሰውነቶቹ ቆዳውና ስካሊራ የምንለው የአይኑ ነጩ ፓርት ምንድን ነው ብጫ የሆነው ነው የመጣው። ያ ምንድን ነው ዲዩ ቱ ኤክሰስ ፕሮዳክሽን ኦፍ ቢሊሩቢን የምንለው ወይም ሃይፐር ቢሊሩቢሚያ ካለ ማለት ነው። ስለዚህ ያንን ተከትሎ ይህን ጃውንዲስ እንለዋለን። ጃውንዲስ ስንል ሰውነት ብጫ መሆን ነው። ሰከንደሪ ቱ ሃይፐር ቢሊሩቢሚያ ወይም የቢሊሩቢን መጠን በሰውነት ውስጥ ኤክሰስ ሲሆን የሚመጣ ፕሮብለም ነው። ስለዚህ ይህን እንዳለ ነው የተረዳችው። መቼ ነው ይሄኛው ብጫ የሚሆነው የጀመረው ብላችሁ ስጠይቁት ከተወለደ በሶስተኛው ቀን ላይ ነው ብጫ መሆኑ የጀመረው ብላ ትነግራችኋለች። ሶ ይህንን ተከትሎ he has well breastfeeding and no other symptom ልጁ ምንድን ነው በትክክል ጡት ይጠባል። ምንም ጡት የመጥባት ችግር የለበትም። ሳኪንግ ሪፍሌክሱ ቤስት ነው፣ ሳክ ያደርጋል እና ከዛ በተጨማሪ ደግሞ ምንም አይነት አዲሽናል ሲምፕተም የለውም። ያ ማለት የኢንፌክሽን ሞር ኢንፌክትድ የመሆን ፕሮብለም ወይም የኢንፌክሽን ሳይኖች ለምሳሌ ፊቨር አይነት፣ ሬድነስ አይነት በቃ እነዚህ አይነት በጣም ኮምፕሊኬትድ የሆኑ ሲምፕተሞች የሉበትም። ግን ምንድን ነው ብጫ መሆኑ ብቻ አለው። እሱም በሶስተኛው ቀን የተከሰተ ነው ይላል። ስለዚህ ይህንን ተከትሎ ከታች ካሉት ውስጥ ዋት ኢዝ ዘ ሞስት ላይክሊ ዲያግኖሲስ ኦፍ ዚስ ፔሸንት የትኛው ዲያግኖሲስ ነው ለዚህኛው ህፃን ልጅ ትክክለኛ የሚሆነው ይላል። ስለዚህ ኢንጂነራሊ ኬዙን ጃውንዲስ እንለዋለን። ጃውንዲስ ስንል ሰውነት ብጫ መሆን ነው። እንዴት ነው ብጫ የሚሆነው ብላችሁ ከጠየቃችሁት ያልተፈለገ ወይም ከመጠን በላይ የሆነ ቢሊሩቢን መጠን ኤክስክሬት መደረግ ሲገባ ወይም ኮንጁጌት መሆን ሲገባ ሰውነት ውስጥ ዲፖዚት የሚሆን ከሆነ ያንን ጃውንዲስ እንለዋለን። ስለዚህ እነዚህ ከታች ያሉት የጃውንዲስ አይነቶች ናቸው። ስለዚህ ምርጫዬ ጋር ምንድን ነው የሚለው ፊዚዮሎጂካል ጃውንዲስ ይላል። ፊዚዮሎጂካል ጃውንዲስ ማለት ህፃናት ብጫ ይሆናሉ በምን ምክንያት? በፊዚዮሎጂ ምክንያት። ያ ማለት ምንድን ነው? ፊዚዮሎጂ ስንል ስለ ፋንክሽን ኦፍ ኦርጋን ነው። ስለዚህ ለምንድን ነው ያንን የሚሆኑት? ህፃናት ከተወለዱ በኋላ ሊቨራቸው ኢማቹር ነው፣ ሂርታቸው ኢማቹር ነው፣ ላንጋቸው ኢማቹር ነው። ሁሉም ሲስተማቸው ምንድን ነው? ኢማቹር ነው። በዛ ምክንያት የሚሆኑ ከሆነ ፊዚዮሎጂካል ጃውንዲስ እንላለን። ስለዚህ ፊዚዮሎጂካል ጃውንዲስ ካልን ደግሞ ካራክተሩ ኦኬ። ስለዚህ ምርጫዎቹ ጋር ስንመጣ ምርጫ ኤ ፊዚዮሎጂካል ጃውንዲስ ይላል። እንግዲህ ፊዚዮሎጂካል ማለት ኦልሬዲ ከፋንክሽን ጋር የተገናኘ ነው። ለምሳሌ አንድ ህፃን ልጅ ሲወለድ ሁሉም ፋንክሽን እንደ አዳልት ማቹር አይደለም። ያ ማለት ለምሳሌ ሊቨሩ ኢማቹር ነው፣ ሄርታቸው ኢማቹር ነው፣ ላንጉ ኢማቹር ነው። ስለዚህ ምንድን ነው ሊቨሯ ኢማቹር በመሆኗ ምክንያት የሚፈጠር ጃውንዲስ። ሊቨሯ ስራው ምንድን ነው? ያንን አንኮንጁጌትድ የሆነውን ቢሊሩቢን ኮንጁጌት ማድረግ ነው፣ መለወጥ ነው ስራዋ። ስለዚህ ሊቨሯ ኢማቹር ከሆነች ደግሞ ይህንን ስራ መስራት ስለማትችል በዛ ምክንያት ህፃናት ቢጫ የሚሆኑ ከሆነ ፊዚዮሎጂካል ጃውንዲስ እንላለን። ሶ ይህንን ደግሞ ካራክተራይዝ አድርገን ስናይ ለምሳሌ መቼ ነው የሚጀምረው ኦንሴቱ ብለን ስናይ ከ24 ሰዓት በኋላ ከ48 እስከ 72 ሰዓት ውስጥ ድረስ ባለው ውስጥ የሚከሰት ከሆነ ያንን ጃውንዲስ ምንድን ነው የምንለው? ፊዚዮሎጂካል ጃውንዲስ እንለዋለን። ቢጋ ስመጣ ፓቶሎጂካል ጃውንዲስ ነው። ህፃናት ብጫ ይሆናሉ። እዚህ ጋር ግን ፓቶሎጂ ስንል ዲዚዝ ነው። በተለይ እዚህ ጋር ብዙ ጊዜ ዲዚዙ ማን ነው አንደርላይንግ ኮዚቲቭ ኤጀንቱ? ጂቢኤስ የምንለው ነው። ግሩፕ ቢ ቤታ ስትሬፕቶኮክ የምንላቸው ባክቴሪያዎች ከሆነ ለምሳሌ ማላሪያ ይዟቸው ቢሆን፣ ሬድ ቤል ሴል ዲስትራክሽን ኖሮ ቢሆን፣ ካልሆነ ደግሞ የአርኤች ፋክተር ጉዳይ ሆኖ ፓቶሎጂ ጋር ከዲጂዝ ጋር የመጣ ጃውንዲስ ከሆነ ፓቶሎጂካል ጃውንዲስ እንላለን። መቼ ነው የሚጀምረው ታዲያ ብላችሁ ከጠየቃችሁ ዊዚን 24 አወር ውስጥ ነው የሚጀምረው። ከተወለዱ በ24 ሰዓት ውስጥ ምልክቶችን ያሳያሉ ማለት ነው። ስለዚህ ይሄንን ነው ሲጋ ስምንት ብሬስት ሚልክ ጃውንዲስ ነው። ብሬስት ሚልክ ጃውንዲስ ማለት በብሬስት ሚልክ አንዳንድ ጊዜ ጃውንዲስ ይፈጠራል። እንዴት ብላችሁ ከጠየቃችሁት በእናትየዋ ጡት ወተት ውስጥ የሚኖር ኮንቴንት አለ፣ የሆነ ኢንዛይም አለ። ያ ኢንዛይም ምንድን ነው የሚያደርገው? ሊቨር ላይ UDP6 ግላይኮሊኔት ኢንዛይም፣ ያንን ኢንዛይም ምንድን ነው የሚያደርገው? ዲአክቲቬትድ ያደርጋል። ያ ኢንዛይም ነው አንኮንጁጌትድ የሆነ ብሉቢን ኮንጁጌትድ እንዲሆን የሚያደርገው። ስለዚህ ያ ኢንዛይሙ ዲአክቲቬትድ እንዲሆን የሚያደርገው ወተት ውስጥ የሚገኝ ኢንዛይም አለ። ስለዚህ በዛ ማግኘት የሚመጣ ከሆነ ያንን
ያንን ብሬስት ሚልክ ጃውንዲስ እንለዋለን። ዲ ጋር ስንመጣ ዲ ብሬስት ፊዲንግ ጃውንዲስ ነው። ጡት አለመጥባት ምን ሊያስከትል ይችላል? ጃውንዲስ ሊያስከትል ይችላል። ምክንያቱም ሎስ ኦፍ ኢነርጂ ይኖራል፣ ካርቦሃይድሬት አያገኝም፣ ሃይፖግላይሴሚክ ይሆናል። ያንን እየተከተለ ምንድን ነው ጃውንዲስ ዴቨሎፕ ያደርጋል። ስለዚህ በዚህ መሰረት የኛ ፔሽንታችን የትኛው ላይ ነው የሚገኘው? ምንድነው ሂስትሪ የሚለው ልጁ ጃውንዲስ ነው፣ የሎዊሽ ዲስክሪፕሽን ኦፍ ስኪን ኤንድ ስክሌራ አለው። ከዛ በተጨማሪ በሶስተኛው ቀን ጀምሯል ይህንን ምልክት ይላል። ምንድን ነው ከዛ በተጨማሪ ሌሎች ነገሮች ማለት ነው። ስለዚህ መልስ መሆኑን እያወጣን ስመጣ ከምርጫ ዲ እንጀምራለን። ምርጫ ዲ ብሬስት ፊዲንግ ጃውንዲስ ነው። ብሬስት ፊዲንግ ጃውንዲስ አይደለም። ለምን? ልጁ በሚገባ ጡት እየጠባ ነው። እዚህ ጋር ምንድነው የሚለው ሂስትሪ ላይ ሂ ሃዝ ዌል ብሬስት ፊዲንግ ይላል። ስለዚህ እናወጣዋለን። እዚህ ጋር ስመጣ ብሬስት ሚልክ ጃውንዲስ ነው። ስለ ብሬስት ሚልክ ጃውንዲስ የሚያወራ ሂስትሪ እዚህ ጋር የለም። ኢትስ ኢናፍ ዋይዝ እናወጣዋለን። ማን ነው የሚቀረው? ኤና ቢን ይቀራሉ። ኤና ቢን ኮምፔር ኤንድ ኮንትራስት እናደርጋለን። ሁለቱም ጃውንዲስ ናቸው። ፊዚዮሎጂካል ማለት በፊዚዮሎጂ ወይም በፋንክሽን ማቹር ባለመሆኑ ምክንያት የሚመጣ ነው። ቢጋ ስመጣ ቢ ደግሞ ፓቶሎጂካል ጃውንዲስ ነው። ሁለቱ በዚህ ይለያያሉ። በክሊኒካል ኦንሴት ኦፍ ሲምፕተም ምልክቱ የሚጀምርበትን ጊዜ ስናይ ግን ፓቶሎጂካል ጃውንዲስ ጊዜ ወይም 24 አወር ውስጥ ምልክቱን ይጀምራሉ። ፊዚዮሎጂካል ጃውንዲስ ጊዜ ግን ከ48 ሰዓት እስከ 72 ሰዓት ባለው ጊዜ ውስጥ ይጀምራል። ስለዚህ በዚህ ምክንያት ምንድን ነው መልስ ሊሆን የሚችለው? ትክክለኛው መልስ ማን ነው የሚሆነው? በዱሬሽን በሶስተኛው ቀን ስለጀመረ ዘ ኮሬክት አንሰር ኢዝ ፊዚዮሎጂካል ጃውንዲስ ነው ማለት ነው። ኦኬ ወደ ሶስተኛው ጥያቄ ስመጣ ማተርናል አንቲቦዲ ፓስድ ስሩ ዘ ብሬስት ሚልክ ፕሮቫይድ ዳሽ ይላል። እንግዲህ ከእናት ወደ ልጁ የሚተላለፍ አንቲቦዲ ከእናትዮ ወደ ልጁ የሚተላለፍ ማተርናል አንቲቦዲ በጡት መጥባት ምክንያት የሚተላለፈው አንቲቦዲ የትኛው ነው ይላል። ስለዚህ ምርጫዬ አርቲፊሻል አክቲቭ ኢሚዩኒቲ ይላል። አርቲኔትድ ወይም ይህንን ኢሙናይዜሽን የምንለውን ነገር ክትባት ሰጥተን ያንን ኢሚዩኒቲን የበሽታ መከላከል እንትኑን ዴቨሎፕ የምናደርግ ከሆነ አርቲፊሻል አክቲቭ ኢሚዩኒቲ እንለዋለን። ቢጋ ስመጣ ቢ አርቲፊሻል ፓሲቭ ኢሚዩኒቲ ነው። ይሄ ምንድን ነው? አርቲፊሻል ፓሲቭ ኢሚዩኒቲ ማለት ፓሲቭ ኢሚዩኒቲ ሆኖ ልጁ አሁንም ምንድን ነው መድኃኒት በመውሰድ ወይም የተለያዩ ክትባቶችን በመውሰድ ይህንን በሽታ የሚከላከል ከሆነ ለዛ በሽታ የሚሆን አንቲቦዲ የሚያገኝ ከሆነ ኢትስ አርቲፊሻል ፓሲቭ ኢሚዩኒቲ እንለዋለን። ሲጋ ስመጣ ናቹራል አክቲቭ ኢሚዩኒቲ ነው። አንድ ህፃን መጀመሪያ ለአንድ በሽታ ተጋልጦ ያ በሽታ በኋላ ሴሎቹ ያንን ዲዚዝ ኮፒ አድርጎ ወይም አይምሯቸው ላይ ማይንዳቸው ላይ ይዞ ሌላ ጊዜ አንቲቦዲ ፈጥሮ የሚጠብቁ ከሆነ ያንን ናቹራል አክቲቭ ኢሚዩኒቲ እንለዋለን። ዲጋ ስመጣ ናቹራል ፓሲቭ ኢሚዩኒቲ ነው። ናቹራል ፓሲቭ ኢሚዩኒቲ ማለት ምንድን ነው? ይሄ አንድ ህፃን ልጅ አንቲቦዲውን ከእናትዮ ወይም ከብሬስት ፊዲንግ በማድረግ የሚያገኘው ከሆነ ምንድን ነው የምንለው? ይህንን ናቹራል ፓሲቭ ኢሚዩኒቲ እንላለን። ስለዚህ the correct answer is ዲ ናቹራል ፓሲቭ ኢሚዩኒቲ ነው ማለት ነው። ኦኬ ወደ አራተኛው ጥያቄ ስመጣ a nurse is caring for a client with heart failure who has been prescribed furosemide ወይም ላሲክስ so which assessment finding requires immediate intervention ይላል። እንግዲህ አንድ ፔሽንት እንደምታውቁት በልብ ድካም ህመም እናንተ ህክምና ተቋም ላይ አለ እና ፊዚሻኑ ምንድነው ያደረገው? ኦርደር ያደረገው ፕሪስክራይብ ያደረገው ላስቲክስ ወይም ፕሮሶማይድ ምንለው ነው። ወይም ሽንት እንዲያሸና በሰውነት ውስጥ ኢዴማ በተለያዩ ምክንያቶች ካለ ያንን ኢዴማ ለማጥፋት ወይም ሽንት የሚያሸና መድኃኒት እየተሰጠው ነው። ያ ፕሮሶማይድ ምንለው ወይም ሎፒዳዮቲክስ የሚለውን ግሩፕ ድራግ እየተሰጠው ነው ይላል። ስለዚህ ይህንን ተከትሎ which assessment finding requires immediate intervention አሁን ከዚህኛው ድራግ እየተሰጠ ያለ የትኛው አሰስመንት ፋይንዲንግ ነው ትክክለኛና ቅድሚያ ሊታይ የሚገባው ወይም ያንን አሰስመንት ፋይንዲንግ ቶሎ ኢንተርቬል ማድረግ የምንችለው ወይም ልንተገብረው ወይም ሶሉሽን ልንፈጥርለት የሚገባው ትልቁ ፖይንት የትኛው ነው ይላል። ስለዚህ ምርጫዬ ከድራጉ ጋር በተገናኘ ነው ማለት ነው። ስለዚህ ምርጫዬ ዌይት ሎስ ኦፍ 2 ፓውንድስ ኦቨርናይት ያ ማለት ማታ ማታ 2 ፓውንድ ኪሎግራም መቀነሷን ያንን ነው አሰስ ማድረግ ያለበት ኢኒሻሊ ይላል እና ለዛ ነው ኢንተርቬንሽን ማድረግ ያለበት ይላል። ቢጋ ስመጣ ሴሪየም ፖታሺየም ሌቭል ኦፍ 3.0 መሆኑን ያንን አሰስመንት ማድረግ ወይም ያንን ኢንተርቪው ማድረግ ነው ይላል። ዲጋ ስመጣ ብሊድ ፕሬሸር 110 በ70 ሚሊ ሜትር መርኩሪ መሆኑን አሰስ ማድረግ ነው ይላል። ዲጋ ስመጣ ኮምፕሌን ኦፍ ኖክቹሪያ ማታ ማታ ሽንት እንደሚመጣ ያንን ኮምፕሌኗን አሰስ ማድረግ ነው ይላል። ስለዚህ በዚህ መሰረት መልስ የሚሆነውን እያወጣን ስመጣ በእርግጥ ከዲ ስንጀምር ዲ ኮምፕሌን ኦፍ ኖክቹሪያ ማታ ማታ ሽንት ሊያሸናቸው ይችላል። ያ የዲዚዙ ሲምፕተም ሊሆን ይችላል። ከዛ በተጨማሪ ድራጉ ደግሞ ራሱ ሽንት የሚያሸና ስለሆነ ከዚህ ጋር አይገናኝም። አሰስ ልናደርግለት የሚገባ ነገር ስላልሆነ እናውጣዋለን። ቢጋ ስመጣ ብሊድ ፕሬሸር ኦፍ 110 ሚሊ ሜትር መርኩሪ ማለት በጣም ቆንጆ ነው፣ ኖርማል ላይ ነው። ስለዚህ አሰስ ልናደርግለት የሚገባ አይነት ደረጃ ላይ የለም። ይሄ ኖርማል ሬንጅ ስለሆነ ሌላው ቢጋ ስመጣ ሴሪየም ፖታሺየም ሌቨል ነው። ያ ማለት ፖታሺየም ሌቨል አሰስ ማድረግ አለብን። ምን ያህል ነው እየሰጠን
ፍሩሶማይድ እየሰጠን ፖታሽም ሌቭል አሰስ ማድረግ ነው የሚለው ነው። ኤ ጋር ስንመጣ ዌይት ሎስ ነው። ስለዚህ ኤ መልስ ሊሆን አይችልም ስለ ዌይት ሎስ። ስለዚህ አይደለም ሞር ምና ማየት የሚያስፈልገን። ስለዚህ ምንድነው የምናደርገው? ዳይሬቲክስ ከሰጠን ኤሌክትሮላይት ቼክ ማድረግ አለብን። ኤሌክትሮላይት ኢምባላንስ ስለሚያመጣ ለምሳሌ አንደኛው ሃይፖካሌሚያ ያመጣል። ከነዛ ውስጥ አንደኛው ሃይፖካሌሚያ ነው። ስለዚህ ፍሩሶማይድ ባለበት ቦታ ሃይፖካሌሚያ ሊመጣ ስለሚችል ኤሌክትሮላይቶችን ቼክ ማድረግ ነው። ስለዚህ ዘ ኮሬክት አንሰር ኢዝ ቢ ሴሪየም ፖታሽም ሌቭል 3 መሆኑ ያ አሰስመንት ፋይንዲንጋችሁ ሆኖ ያንን ደግሞ ኢንተርቪው ማድረግ አለባችሁ ወይም ለዛ የሚሆነውን ፖታሽየም ስፒሪድ የሆኑ ድራጎችን ከነሱ ጋር አድ ማድረግ አለባችሁ ማለት ነው። ኦኬ ወደ አምስተኛው ጥያቄ ስመጣ which type of immunity is more likely to result in long term protection ይላል። ከታች ካሉት ኢሚኒቲዎች መካከል አንዱ ላይፍ ሎንግ ፕሮቴክሽን አለው ወይም ለረጅም ጊዜ ፕሮቴክት የማድረግ ስራ አለው ይላል። ስለዚህ ምርጫ ኤ ኢሙናይዜሽን ይላል። ኢሙናይዜሽን ማለት ለአንድ ህፃን ልጅ ክትባት መስጠት ማለት ነው። ለምሳሌ ክትባት ምንለው ኢሙናይዜሽን ነው። አንድ በሽታ ለመከላከል የምንሰጠውን ክትባት ይላል። ቫክሲን ማለት ያው ኮንቴንቶቹ ናቸው። እነዚህ ቫክሲን ሲባል ያው ክትባት አይነቶች አሉ። ለምሳሌ ላይቭ አቲዩንድ ኪልድ የምንላቸው እነዚህ አይነት ነገሮችን ቫክሲን እንላቸዋለን። ጀስት ያም መስጠቱ ነው የሚያሳየው። ሲጋ ስንመጣ አክቲቭ ኢሚዩኒቲ ይላል። አክቲቭ ኢሚዩኒቲ ምንለው ኢሚዩኒቲው አንድ ሰው ካገኘ በኋላ ፕሮቴክት ሊያደርግ የሚችለው ለረጅም ጊዜ ሊሆን ይችላል እና ደግሞ ዲሌይድ ሆኖ ነው የሚጀምረው። ስራው የሚጀምረው ቀስ ብሎ ነው፣ ግን ለረጅም ጊዜ ሊያገለግል ይችላል። ዲጋ ስመጣ ፓሲቭ ኢሚዩኒቲ ይላል። ፓሲቭ ኢሚዩኒቲ ፋስት አክሽን አለው። ኢሚዲየትሊ ነው ስራው የሚጀምረው። ከዛ በተጨማሪ ደግሞ ምንድነው የሚሆነው? ኢሚዲየትሊ ከጀመረ በኋላ ዱሬሽኑ ግን ሾርት አክቲንግ ነው። ስለዚህ በዚህ መሰረት ሂስትሪው ምንድነው? ሎንግ ተርም ወይም ለረጅም ጊዜ ፕሮቴክሽን ሊያገለግልን የሚችለው አክቲቭ ኢሚዩኒቲ ነው ማለት ነው። ኦኬ ወደ ስድስተኛው ጥያቄ ስመጣ ነርስስ ቢካምስ ፍረስትሬትድ ዊዝ አ ኮንፊውዝድ ኢልደር ፔሸንት ሁ ሪፊውዝ ቱ ቴክ ሄር ሜዲኬሽን ይላል። እንግዲህ አንድ ነርስ በጣም ፍረስትሬትድ ሆና ወይም በጣም ተበሳጭታለች። ለምን? ኢልደር የሆነች እድሜዋ ከፍ ያለች ታካሚዋ ምንድን የሆነችው? እኔ ይህን መድኃኒት አልውጥም ብላ ሪፊውዝ አድርጋለች፣ ወይም ድራጉን ሪፊውዝ አድርጋለች። አልውጥም የሚለው ነገር ለእሷ ነግራለች። ይህንን ተከትሎ ዘ ነርስ ሴይዝ ነርሷ መልሳ ምን ትላለች? ኢፍ ዩ ዳንት ቴክ ዚስ ሜዲኬሽን ይህንን መድኃኒት የማትጠቀሚ ከሆነና ይህንን መድኃኒት የማትውጪ ከሆነ አይ ዊል ጊቭ ዩ አን ኢንጀክሽን ዊዘር ዩ ላይክ ኢት ኦር ኖት። ወደድሽም ጠላሽም ይህንን በአፍሽ ማትውጪ ከሆነ ምንድነው ማድረገው? ይህንን በመርፌ ይሰጥሻለሁ ብላ ጀስት እንደ ማስፈራራት አይነት ነገር ታወራለች። ሶ ይህንን ተከትሎ ዘ ፔሸንትስ ቢካምስ ፊርፉል ሁኔታዋን አይታ ምንድነው እንጂ ታካሚዋ በጣም ፈርታለች፣ ፊርፉል ሆናለች። ባት ኮምፕሊያንስ ግን የሆነ ጥያቄ ነበራት፣ ፈርታለች፣ ጥያቄም ነበራት። ሶ ይህንን ተከትሎ ዋት ሌጋል ኮንሴፕትስ ኢዝ አፕላይ ኢን ዚስ ሲቹዌሽን? የትኛው ሌጋል ኮንሴፕት ነው እዚህ ጋር አፕላይ የተደረገው? ስለዚህ ቅድም ብለናል ላዎቹ ሁለት ናቸው። ኢንቴንሽናል እና አንኢንቴንሽናሊ የሆነ ነገሮችን ስናበላሽ ቶርቶች አሉ ጤና ባለሙያ የሚጠይቅበት። ስለዚህ ከነዚህ ውስጥ የትኛውን ነው? ኢንቴንሽናሊ ውስጥ የሚመደቡት ሁለት ናቸው፣ አሶልትና ባትሪ ነው ብለናል። አንኢንቴንሽናሊ ደግሞ ያሉት ሁለት ናቸው፣ ኦሚሽን እና ኮሚሽን ናቸው። ስለዚህ በዚህ መሰረት ይሄ ጥያቄ የትኛው ሊሆን ይችላል ይላል። ስለዚህ ቅድም እንዳልናቸው አሶልት ስንል ትሬት ነው፣ የሆነ ፕሮሲጀር እየሰራን ያለ ኮንሴንት ነው የምንሰራው። ያንን ፕሮሲጀር እየሰራን እያለ የሚደርሰው ትሬት ወይም ስጋት ወይም ጉዳት የሚኖር ከሆነ ስለዛ ስለ ፊዚካል ሃርም ሰዎቹ የሚፈሩት ነገር ካለ በጣም ፈርቶ ከሆነ ያንን ምንድን ነው ትሬትን አሶልት እንለዋለን። ባትሪ ስንል አንድን ፕሮሲጀር ዊዛውት ፔሸንት ኮንሴንት ስንሰራ ብቻ ነው ያለ ሰውየው ፍቃድ ሰውየው ሰውነቱ ላይ ምንም ነገር አድርገን መስራት እንደማንሰራ ከሆነ ያንን ነው የሚያሳየን። ሲጋ ስመጣ ኦሚሽን ነው። ኦሚሽን ደግሞ ቅድም አውርቻቸዋለሁ በመጀመሪያው ቪዲዮ። ኦሚሽን ማለት ሌላ አማርኛ የለውም። ኢት ኢዝ ቤተር ቱ ዱ ፕሮሲጀር ኢን ዘ ራይት ታይም፣ በትክክለኛው ሰዓት የሆነ ፕሮሲጀር አለመስራት ኦሚሽን እንለዋለን። ኮሚሽን ምንለው ደግሞ ዱይንግ ቱ ዘ ሮንግ ሳይድ፣ ያ ማለት በትክክለኛ ቦታ የሆነ ፕሮሲጀር አለመስራት፣ ሮንግ ሳይድ ላይ በተቃራኒ ቦታ መስራት ነው ይላል። ስለዚህ በዚህ መሰረት ምንድነው ሂስትሪ የሚለው? ሂስትሪ ላይ ፔሸንቷ መጀመሪያ ኦራል የሚሰጠውን መድኃኒት ሊሆን ይችላል ሪፊውዝ አድርጋለች። ይሄ የእሷ መብቷ ነው። ያንን ተከትሎ ነርሷ ምንድን ነው ያለችው? ዛተች። ምንድን ነው ያለችው? ይህንን መድኃኒት ከዚህ በኋላ በኢንጀክሽን ነው በመርፌ ነው የምሰጠች ብላ ዛተች። ያንን ተከትሎ የፔሸንቷ ሪስፖንስ ምንድን ነው? ፊርፉል ሆናለች አይደል? በጣም ፈርታለች እና ኮምፕሌንስ ሆናለች፣ የሆነ ተጨንቃለች። ለምን?
ይህንን ነገር የሚጠቁምልን መልስ ዊዘት ሰውየው ፐርሚሽን ያለ ሰውየው ፍቃድ በተጨማሪ ፊዚካል ሃርም ሊያደርስ ይችላል ብለው ሰዎች የሚጨነቁ ከሆነ አካል ላይ ጉዳት ሊደርስባቸው ይችላል ብለን ያለ ኮንሴንታቸው እየሰራን አካል ላይ ጉዳት ያደርሳል ብለው ሰዎቹ ኤክስፔክት የሚያደርጉ ከሆነ ይህንን ነው። ሶ ዘ ኮሬክት አንሰር ኢዝ ኤ አሶልት ነው ማለት ነው። ኦኬ ወደ ሰባተኛው ጥያቄ ስመጣ ሪሰርቸርስ ዋንትስ ቱ ኮንዳክት ስቴዲ ኦን ዘ ዩቲላይዜሽን ኤንድ ዲተርሚናንት ፋክተር ኦፍ ኮንዶም ዩዚንግ አማንግ አዶለሰንት ኢን ሃይ ስኩል ስቱደንትስ ይላል። እንግዲህ አንድ ሪሰርች ሊያጠና የፈለገ ሰውዬ ወይም ሪሰርቹን የሚያጠና ሰው ምንድነው ያ ሊያጠና የፈለገው? አንድ ትምህርት ቤት ተቋም ላይ ዩቲላይዜሽን ኤንድ ዲተርሚናንት ፋክተር ኦፍ ኮንዶም ዩዝ አማንግ አዶለሰንት ሃይ ስኩል ስቱደንት ሃይ ስኩል ትምህርት ቤት ላይ ያሉ ተማሪዎች ላይ ስለ ኮንዶም አጠቃቀም ምን አይነት ግንዛቤ ያላቸው ወይም ምን አይነት ነገር አላቸው የሚለውንና ዲተርሚናንት ፋክተር ወደፊት ምን አይነት ችግር ሊመጣ ይችላል የሚለውን ፋክተሩን ወይም አለመጠቀሙ ምን አይነት ነገር ሊያመጣ ይችላል የሚለውን ሪሰርች ወይም ዳታ ያንን ሪሰርች ሊሰራ ፈልጓል ይላል። ስለዚህ ይህንን ተከትሎ the study participants are divided into groups ጥናት ሊያደርግባቸው የፈለገው ግሩፖችን በሁለት በኩል ከፋፍሏቸዋል ይላል። የመጀመሪያው ግሩፕ ኤ ነው። ግሩፕ ኤ የሚባሉት ኮንቲኒስ ሴክሹዋል አክቲቭ አዶለሰንት ዩዚንግ ኮንደምስ ግሩፕ ኤዎች በጣም አክቲቭ የሆኑ ሴክሹዋል ግሩፖች ናቸው። አክቲቭ ሴክስ የሚያደርጉ ግሩፖች ናቸው እና ደግሞ ምንድነው ኮንደምን በትክክል የሚጠቀሙ ግሩፖች ናቸው። ሁለተኛው ግሩፕ ቢ ነው። ግሩፕ ቱ ላይ ያሉ ሰዎች ምንድን ናቸው? ኮንደም ማይጠቀሙ ግሩፖች እንደሆኑ እነዚህም በሁለት ካታጎሪ አድርጓል ይላል። ስለዚህ ይህንን ተከትሎ which one of the following study design is best ይላል። አሁን ስለዚህ ምርጫ ኤ ክሮስ ሴክሽናል ስቴዲ ዲዛይን ይላል። እንግዲህ ክሮስ ሴክሽናል ስቴዲ ዲዛይን የምንለው ስለ ፕሪቫሌንስ እና ስለ ማግኒቲዩድ የሚያጠና ነው። ስለዚህ ክሮስ ሴክሽናል ስቴዲ ዲዛይን ደግሞ በጊዜ ገደብ ሲንግል ታይም ኢትስ ጊቨን ታይም ወይም አንድ ጊዜ የምናጠናው ጥናት ከሆነ ያንን ጥናት ክሮስ ሴክሽናል ስቴዲ ዲዛይን ነው። እሱም ደግሞ ስለ ፕሪቫሌንስ እና ስለ ማግኒቲዩድ የሚያጠና ከሆነ ስለ አንድ ነገር አጠቃቀም ስርጭት እንትኑ ምን ያህል ነው፣ አጠቃቀም መጠኑ ምን ያህል ነው ወይም ስርጭቱ ምን ያህል ነው የሚለው ነገር ለማጥናት ነው የሚያገለግለን። ለዛ ደግሞ አንድ ጊዜ ሲንግል ታይም የምናጠናው ጥናት ስለሆነ ወይም ይሄ ስናፕሾት አድርገን ያንን ፖፑሌሽን በአንድ ጊዜ የምናጠና ከሆነ ክሮስ ሴክሽናል ስቴዲ ዲዛይን እንላለን። ቢ ጋር ስንመጣ ቢ ኮሆርት ስቴዲ ዲዛይን ነው። ኮሆርት ስቴዲ ዲዛይን ፎሎ አፕ ነው፣ ለረጅም ጊዜ የምናጠና ነው። ወይም አንድ ኤክስፖዠር እና ዲዚዝ ወይም ሪስክ ፋክተር እና ዲዚዝ ምን አይነት ግንኙነት አለው የሚለው ነገር ላይ ዲፔንድ ሆነን ፎሎ አፕ የምናደርግ ከሆነና በተደጋጋሚ ተመላልሰን ለብዙ ሰዓት ጥናቱን የምናደርግ ከሆነ ክሮስ ኮሆርት ስቴዲ እንለዋለን። ሲ ጋር ስንመጣ ሲ ኤክስፔሪመንታል ነው። ኤክስፔሪመንታል የምንለው ደግሞ ምንድነው? ለተወሰኑ ግሩፖች የሆነ ድራግ ይመረትና ለተወሰኑ ግሩፖች አንድን መድኃኒት ሰጠን፣ ለተወሰኑ ግሩፖች ደግሞ ሌላ መድኃኒት ሰጠን። አት ዘ ኢንድ ፎሎ አፕ አድርገን ከ5 ከ10 ዓመት በኋላ ምን አይነት ኢፌክት ይመጣል የሚለው ነገር የምናጠና ከሆነ ኤክስፔሪመንታል ነው። ስራ ሰርተን በፕሮሲጀር የምናደርግ ከሆነ ዲጋ ስመጣ ዲ ኬስ ኮንትሮል ስቴዲ ነው። ኬስ ኮንትሮል ስቴዲ የምንለው ዲዚዝ ነን ዲዚዝ የሆኑ ሰዎች በሽታ ያለባቸው በሽታ የሌለባቸው ሪስክ ፋክተሩ ጋር ኮምፔር እያደረግን የምናይ ከሆነ ያንን ኬስ ኮንትሮል ስቴዲ እንላለን። ስለዚህ በዚህ መሰረት ምንድነው የሚለው እዚህ ጋር ነርሱ ሰውየው ሊያጠና የፈለገው ምንድነው ስለ ኮንዶም ዩዝ አጠቃቀም ምን አይነት ነው የሚለውን እና ዲተርሚናንት ፋክተር ምን አይነት ፋክተሮችን ሊያመጣ ይችላል የሚለውን ነገር ማጥናት ነው የፈለገውና አንድ ጊዜ ያንን ዳታ ሊያጠና ፈልጓል። ስለዚህ በዚህ መሰረት መልስ የሚሆነውን እያወጣን ስመጣ ስለ ዲ ጋር ስመጣ ዲ ኬስ ኮንትሮል ስቴዲ ነው። እዚህ ጋር ስለ ዲዚዝ ስለ ነን ዲዚዝ የሚያወራ ነገር ስለዚህ እናወጣዋለን። እዚህ ጋር ስመጣ ሲ ኤክስፔሪመንታል ስቴዲ ነው። ይሄ ደግሞ ለረጅም ጊዜ አቅደን ለረጅም ዓመት የምናገለግለው ስለሆነ እዚህ ጋር ሂስትሪው ለረጅም ጊዜ እንደሆነ አይናገርም። ጀስት ለአንድ ጊዜ ብቻ ጥናቱን ሊያጠና እንደፈለገ ነው የሚያወራው። ስለዚህ እናወጣዋለን። ቢ ጋር ስመጣ ቢ ኮሆርት ስቴዲ ነው። ኮሆርት ስቴዲ ምንድነው ያልነው? ፎሎ አፕ ነው ያልነው። የሆነ ዲዚዝ ለምሳሌ ዲዚዝ እና ሪስክ ፋክተር ምን አይነት ግንኙነት አለው አሶሲሽን አላቸው የላቸው የሚለውን ነገር እያጠናን ፎሎ አፕ የምናደርግ ከሆነ ረጅም ጊዜ በተደጋጋሚ ጥናቱን ረጅም ጊዜ ወስደን የምናጠና ከሆነ ኮሆርት ስቴዲ እንላለን። ስለዚህ እዚህ ጋር ይሄ ምንድን ነው የሚለው አንድ ጊዜ ነው የምታጠናው። ለምን እዚህ ጋር ፎሎ አፕ የሚያስፈልግ ኢሹ አይደለም። ሲንግል ታይም አንድ ጊዜ ነው ጥናቱ የሚያደርገው። ስለዚህ በዚህ መሰረት መልስ ሊሆን አይችልም። ሶ ዘ ኮሬክት አንሰር ኢዝ ኢ ክሮስ ሴክሽናል ስቴዲ ዲዛይን ነው። ምን ጥናት የሚያጠናው ሰውዬ ሲንግል ታይም ስለሚያጠና ዘ ኮሬክት አንሰር ኢዝ ኢ ክሮስ ሴክሽናል ስቴዲ ዲዛይን ነው ማለት ነው። ኦኬ ወደ ስምንተኛው ጥያቄ ስመጣ A para lady who previously gave the birth to a baby with neural tube defect comes to family planning clinic to get counseling service ይላል። እንግዲህ ፓራዋን የሆነች ወይም አንድ ጊዜ የወለደች ወጣት ወይም ሌዲ እናንተ ሕክምና ተቋም መጣለች እና previously gives birth to baby with neural tube defect comes ይላል። ምንድነው የሆነው? የተወለደው ልጅ ከዚህ በፊት የተወለደው ልጅ ኒውራል ቲዩብ ዲፌክት አለበት ወይም ጀርባ ላይ የሆነ ችግር አለበት፣ ሜዲካል ፕሮብለም አለበት የሚለው ነገር ነው። ስለዚህ ለዚህ ይህንን
ተከትሎ ቤተሰብ መጣኔ አገልግሎት ለመጠቀም ስለ ፋሚሊ ፕላኒንግ ክሊኒክ ምክር ለመውሰድ እናንተ ጋር መጣለች ማለት ነው። እና ይህንን ተከትሎ ሺ ሃዝ ፕላን ቱ ቢ ፕሬግናንት ኢን ዘ ኒር ፊውቸር በቅርብ ጊዜ ወደፊት ልታረግዝ እንደምትችልና ልትወልድ እንደምትፈልግ ትነግራቸዋለች። ሶ ዊች ቫይታሚን ሰፕሊሜንትስ ኢዝ ኢምፖርታንት ቱ ፕሪቨንት ሪካረንስ ኦፍ ዚስ ኮንዲሽን መጀመሪያ የተፈጠረውን ኮንዲሽን ወይም ኒውራል ቲቭ ዲፌክት የተፈጠረውን ችግር እንዳይፈጠር የትኛውን አይነት ትሪትመንት ወይም የትኛውን አይነት ሳፕሊሜንት ነው የሚያስፈልጋት ይላል። ስለዚህ ምርጫዬ ቢቶይን ይላል፣ ቢ ፎሌት ይላል፣ ሲ ቲያሚን ይላል፣ ዲ ፓይሪዶን። ስለዚህ ኒውራል ቲቭ ዲፌክት ወይም ኒውራል ቲቭ ዲፊሲት የምንለው የሚፈጠረው ሰከንደሪ ቱ ፎሌት ዲፊሽንሲ ነው። ስለዚህ ምንድነው የምናደርገው? እንደገና እንዳይከሰት አሁን ፎሌትን ደግመን መስጠት ነው ማለት ነው። ኦኬ ወደ 9ኛው ጥያቄ ስመጣ a 45 years old female presented with persistent sadness, loss of interest in the activity, difficult of sleeping ይላል። እንግዲህ የ45 ዓመት ዕድሜ ያላት ሴትዮዋ ምንድን ነው የሆነችው? እናንተ ሕክምና ተቋም ስትመጣ persistent sadness አላት። ያ ማለት በተደጋጋሚ ትጨነቃለች፣ በጣም ትደበራለች፣ ተስፋ ትቆርጣለች። እነዚህ አይነት ነገር በጣም ትበሳጫለች። በተደጋጋሚ ጊዜ ይህንን ታረግ ነበር ይላል። ሶ ይህንን ተከትሎ ሎስ ኦፍ ኢንተረስት ኢን ዘ አክቲቪቲ በምትሰራው ስራ ላይ ስራዋን ለመስራት ራሱ ዴይሊ አክቲቪቲዋን ለመስራት ወይም የምትወደውን ስራዋን ለመስራት ደስተኛ አይደለችም ይላል። ምንም አይነት ፍላጎት የላትም ማለት ነው። ስለዚህ ይህንን ተከትሎ ምንድነው ያለው? ዲፊካልት ኦፍ ስሊፒንግ ነው። መተኛት አልቻለችም። በቃ ያ ማለት ኢንሶማኒያ አላት ወይም እንቅልፍ የማጣት ችግር አለባት ነው የሚለው። ስለዚህ በዚህ መሰረት ሺ ሃዝ ኤን ሂስትሪ ኦፍ ሜጀር ዲፕሬሲቭ ዲስኦርደር ከዚህ በፊት ሜጀር ዲፕሬሲቭ ዲስኦርደር እንዳለባት ሂስትሪ ነበራት። ሶ ዋት ኢዝ ሞስት ላይክሊ ዲያግኖሲስ ኦፍ ዚስ ፔሽንት ይላል። የዚህኛው ዲያግኖሲስ ምን ሊሆን ይችላል ነው የሚለው። ስለዚህ ምርጫ ኤ ባይፖላር ዲስኦርደር ነው። ባይፖላር ባይዞ በሁለት ነው የሚከፍለው፣ ባይፖላር 1 እና ባይፖላር 2 ብለን። ባይፖላር ዲስኦርደር የምንለው ምን አይነት ክራይቴሪያዎችን ያሟላል ብለን ስንጠይቅ አንደኛው ማኒክ ኤፒሶድ ይኖራቸዋል። ማኒክ የምንለው ከመጠን በላይ ተስፋ ማድረግ፣ ከመጠን በላይ ደስተኛ መሆን፣ ከመጠን በላይ ፕላን እቅድ የሚያወጡ ናቸው ሰዎቹ። ከመጠን በላይ ከኔ ሌላ የለም ብሎ ሃይፐር ኤክስፔክትድ የሚያደርጉ ኢሪተብል የሆነ ሙድ ያላቸው፣ ከመጠን በላይ ኢሊቬትድ የሆነ ሙድ ያላቸው ከሆነ ማኒክ ኤፒሶድ እንላለን። ከዛ በተጨማሪ ምንድን ነው ሃይፖማኒክ ኤፒሶድ አላቸው። ያ ማለት ወይም ዲፕሬሲቭ ኤፒሶድ አላቸው። ያ ማለት እንደገና ደግሞ ለአንድ ሳምንት ምንድን ነው የሚሉት ተስፋ ይቆርጣሉ፣ በጣም ይጨነቃሉ፣ ስራቸው ያስጠላቸዋል፣ እጅግ በጣም በቃ መኖር ያስጠላቸዋል፣ ኢንሶማኒያ እንቅልፍ ማጣት ይኖራቸዋል። እንደዚህ አይነት ነገር ካለ ባይፖላር ዲስኦርደር እንላቸዋለን። ሁለተኛው ባይፖላር 2 የምንለው ማኒክ ኤፒሶድ ዊዝ ሃይፖማኒክ ኤፒሶድ ሁለቱ አንድ ላይ የሚኖሩ ከሆነ ባይፖላር 2 እንለዋለን። ቢ ጋር ስንመጣ ቢ ጀነራላይዝ አንዛይቲ ዲስኦርደር ነው። ይሄ ምንድነው? አንዛይቲ ዲስኦርደር ማለት ይሄ አንዩዥዋል የሆነ ፊር ስጋት ጋር ይመጣ ያልተጠበቀ ፍርሃት፣ ጭንቀት ጋር የተገናኘ በተለያዩ ጉዳዮች ሊሆን ይችላል የሚመጣ ነው። በዚህ ሰዓት ሰዎቹ የሚያሳዩት ምልክት አንደኛው ተስፋ መቁረጥን ነው። ሆፕለስነስ ይሆናሉ። ከዛ በተጨማሪ ሳድነስ ይኖራቸዋል። ስራ ለመስራት ፍላጎት ላይ ይኖራቸው ይችላል። ከዛ በተጨማሪ ምንድን ነው የሚሆኑት? ከመጠን በላይ አንወሪ ይሆናሉ ወይም በጣም ይጨነቃሉ። እንደዚህ አይነት ወይም ሶማቲክ ሲምፕተሞች ይኖሯቸዋል ማለት ነው። ይሄ የሚኖር ከሆነ ይህንን ነው። ሲጋ ስመጣ ሜጀር ዲፕሬሲቭ ዲስኦርደር ነው። ይሄ ደግሞ ሜጀር ዲፕሬሲቭ ዲስኦርደር የምንላቸው ሰዎች ምንድን ነው ካራክተራቸው? አንደኛው ተስፋ ይቆርጣሉ፣ ኢሚዲየትሊ በጣም ተስፋ ይቆርጣሉ። ከዛ በተጨማሪ ሁል ጊዜ ይጨነቃሉ። የሚሰሩትን ስራ በጣም የሚወዱትን ስራ ማድረግ አይፈልጉም ወይም አይችሉም። ከዛ በተጨማሪ ኢንሶማኒያ ሊኖራቸው ይችላል። እንቅልፍ ማጣት ወይም የእንቅልፍ ችግር ይኖራቸዋል። ከዛ በተጨማሪ ኢንጀነራሊ በቃ ምንም አይነት ራሳቸውን ፊዚካሊ አይጠብቁም። በቃ ኮምፕሊትሊ አንዳንዴ ሊያለቅሱ ይችላሉ። ይሄ የሚሆን ሆነ ዲጋ ስመጣ ስኪዞፔርኒያ ነው። ስኪዞፔርኒያ ሲቨር ሜንታል ዲስኦርደር ነው። ከ6 መንዝ በላይ የሚታመሙ ከሆነ ነው። ይሄ ደግሞ ምንድነው? ሳይኮቲክ ፊቸር ይጨምራል። ሳይኮቲክ ፊቸር የምንላቸው አንደኛው ሃሉሲኔሽን የምንለው፣ ሁለተኛው ዳይሉሽን የምንለው፣ ሶስተኛው ዲስኦርጋናይዝ ስፒች ወይም ዲስኦርጋናይዝ ቲንኪንግ የሚኖር ከሆነ፣ አራተኛው አብኖርማል ቦዲ ሙቭመንት ወይም ይሄ ካታቶኒያ የምንለው ነገር ካለ፣ እነዚህ አይነት ክራይቴሪያዎች ካሉ ሳይኮቲክ ፊቸር ናቸው። ያንን የሚጨምር ከሆነና ዱሬሽኑ ከ6 መንዝና ከዛ በላይ የሚሆን ከሆነ ስኪዞፔርኒያ እንለዋለን። ስለዚህ በዚህ መሰረት ምንድነው ሂስትሪ ላይ የሚለው? ተስፋ ቆርጣለች፣ ለረጅም ጊዜ ትጨነቃለች፣ ፐርሲስተንትሊ ሳድነስ አላት። ከዛ በተጨማሪ ምንድነው? በምትሰራው ስራ ላይ አክቲቪቲ መስራት አልቻለችም ይላል። እንቅልፍ መተኛት አልቻለችም ይላል። ስለዚህ መልስ ማይሆኑን እያወጣን ስመጣ ከምርጫ ዲ እንጀምራለን። ምርጫ ዲ ጋር ስመጣ ምርጫ ዲ ስኪዞፔርኒያ ይላል። ስኪዞፔርኒያ ለማለት ሳይኮቲክ ፊቸር እዚህ ጋር ስለሌለ ምንም ሳትጨነቁ ማውጣት አለባቸው። እና ሃሉሲኔሽን ዳይሉሽን የሚለው ስትሬስ ስለሌለ፣ ዲስኦርጋናይዝ ቲንኪንግ ስፒች ምናምን ስለሌለ ማውጣት አለባቸው። ከዛ ኢ ጋር መጣን። ኢ ባይፖላር ዲስኦርደር
ዲስኦርደር ነው። ባይፖላር ዲስኦርደር ቢሆን ማኒክ ኤፒሶድ አለው። ሰዎች ከመጠን በላይ ኢሪቴብል ወይም አግሬሲቭ የሆኑ እቅድ የሚያቅዱ ሁሉም ነገር የሚያምራቸው ሁሉም ነገር የሚያሳካ የሚመስሏቸው ጭንቀት ምናምን የማያውቁ ሁሌ እየሳቁ የሚኖሩ በጣም ደስተኞች ናቸው ለተወሰነ ጊዜ ማለት ነው። ከዛ በኋላ ደግሞ ሜጀር ዲፕሬሲቭ ጊዜ ሲመጣ ደግሞ በጣም ቁጭ ብሎ የሚያለቅሱ፣ ሳድነስ፣ ተስፋ የሚቆርጡ፣ ስራ መስራት የማይችሉ ሁለቱ ጊዜያቶች አንድ ላይ የሚከሰቱ ከሆነ ባይፖላር ነው። ስለዚህ እዚህ ጋር ማኒክ ሂስትሪ ስለሌለ እናውጠዋለን። ቢ ጋር ስንመጣ ጀነራላይዝ አንዛይቲ ዲስኦርደር ነው። ባይዙ አንዛይቲ ዲስኦርደር ካለ እነዚህ ሲምፕተሞች ሊኖራቸው ይችላል። ግን ምንድን ነው ትልቁ ነገር ይሄ አንኮንትሮልድ ወሪ አለባቸው። በቃ ጭንቀት ብቻ ነው ያለባቸው። አንኮንትሮልድ ወሪ አለባቸው። ከዛ በተጨማሪ ይህን ነገር ስላለ ወይም ሶማቲክ ሲምፕተሞች ይኖራቸዋል ማለት ነው። ስለዚህ አሁን ይሄ ስለ አንኮንትሮል ወሪ እያወራ አይደለም። ከዛ በተጨማሪ ምንድን ነው የሚለው ሲጋ ስመጣ ሜጀር ዲፕሬሲቭ ዲስኦርደር ነው። ሜጀር ዲፕሬሲቭ ዲስኦርደር አሁን ነው። ለምን እነዚህ ሲምፕተሞች የሜጀር ዲፕሬሲቭ ዲስኦርደሮች ናቸው። ፐርሲስተንት ሳድነስ፣ ሎስ ኦፍ ኢንትረስት ኢን አክቲቪቲ፣ ከዛ በተጨማሪ ስሊፒንግ ዲስተርባንስ ወይም ኢንሶማኒያ የምንለው ነገር መኖሩ ምንድን ነው የሚያሳየው ዲፕሬስድ መሆኑ ነው። ስለዚህ መሆኑ ልክ አይደለም። ስለዚህ ሜጀር ዲፕሬሲቭ ዲስኦርደር። ከዛ በተጨማሪ ምንድን ነው ከዚህ የፊት ሂስትሪ ላይ ሜጀር ዲፕሬሲቭ ዲስኦርደር ነበራት ነው። ስለዚህ ሪካረንስ የሆነ አሁንም ዲፕሬሲቭ ሜጀር ዲፕሬሲቭ ዲስኦርደር ውስጥ ትገኛለች ማለት ነው። ዘ ኮሬክት አንሰር ሲ ነው ማለት ነው። ኦኬ ወደ 10ኛው ጥያቄ ስመጣ a 25 years old male presented with severe pain and swelling in his right leg after football injury ይላል። እንግዲህ የ25 ዓመት ወጣት ወይም እግር ኳስ የሚጫወት ተጫዋች ምንድነው ዲቨሎፕ ያደረገው severe pain and swelling ከመጠን በላይ የሆነ ህመምና እብጠት የቱ ጋር በቀኝ በኩል እግሩ ላይ ኳስ እየተጫወተ አደጋ ደርሶታል ይላል። ሶ ይህንን ተከትሎ his right leg appears deformed። ይህ ምንድነው የሚሆነው? ራይት ሌጉ ምንድነው የሚሆነው? ዲፎርምድ ይሆናል ወይም ዲፎርምድ እንደሆነ ጀስት አፒር አድርጓል። ያንን ካራክተር አሳይቷል። እንደጎደለው እንደተመታ ነው የሚያሳየው። ስለዚህ ይህንን ተከትሎ ዋት ኢዝ ሞስት ላይክሊ ዲያግኖሲስ ኦፍ ዚስ ፔሽንት ይላል። እንግዲህ የትኛው ዲያግኖሲስ ሊሆን ይችላል? ምርጫዬ ስፕሪን ይላል። እነዚህ ማስኩሎስኬሌታል ሲስተም ዲስኦርደሮች ናቸው። ስፕሪን የምንለው ሶፍት ቲሹ ኢንጁሪ ነው። ስፕሪን ስንል በሌላ ቋንቋ ሊጋሜንታል ኢንጁሪ ወይም ወለምታ ብለን የምናወራው ነው። ስለዚህ ስፕሪን እንለዋለን። በዚህ ሰዓት ምን አይነት ካራክተር ይኖራቸዋል? ፔን አላቸው፣ ሬድነስ አላቸው፣ ስዌሊንግ አላቸው። ምክንያቱም ሬድነስ የሚኖረው ፔኑ የሚኖረው ስዌሊንግ የሚኖረው እዛ አካባቢ ያሉ ብሌድ ቬዝሎች ራፕቸር ሊያደርጉ ይችላሉ። እነዚህ ነገሮች ካሉ ስፕሪን እንላቸዋለን። ቢጋ ስንመጣ ፍራክቸር ነው። ፍራክቸር እንግዲህ ስብራት ነው። ስብራት ብዙ አይነት አለ። ኮምፕሊት ፍራክቸር፣ ኢንኮምፕሊት ፍራክቸር፣ ኦፕን ፍራክቸር፣ ክሎዝ ፍራክቸር፣ ኮሚኒኬትድ ፍራክቸር ብለን የምናወራው። ስለዚህ ፍራክቸር ኢዝ ብሬኪንግ ኦፍ ኮንቲኒቲ ኦፍ ቦን ወይም አጥንት አንድ የሆነ ቦታ ላይ የሚሰበር ከሆነ ያንን እንለዋለን። ካራክተሩ ሲምፕተሙ እዚህ ያሉ ሲምፕተሞችን ሊያሳይ ይችላል በሚገባ። ሲጋ ስመጣ ዲስሎኬሽን ነው። ዲስሎኬሽን የምንለው ውልቃት ነው። የሆነ ቦታ ከሆነ ቦታ ሲወልቅ ነው። በዚህ ሰዓት ምንድን ነው የሚኖራቸው? ፔን ይኖራቸዋል። በተጨማሪ ስዌሊንግ ነገር አናገኝም። ለምሳሌ እግር ወልቆ የእግር ውልቃት ከሆነ አንዱ ከአንዱ የሳይዝ መብለጥና ማነስ ነገሮች ምልክቶች ሊታዩባቸው ይችላል። እና ዲጋ ስመጣ ቴንደናይትስ ነው። ይህ የተንደን ቴንደን የምንለው ቦንቱ ማስል ኮኔክት የሚያደርግ የእሱ እብጠት ወይም ቁጣ ነው የምንለው። ስለዚህ በዚህ መሰረት መልስ መሆኑን እያወጣን ስመጣ ከዲ ቴንደናይትስ አይደለም መልስ ሊሆን አይችልም፣ እናውጣዋለን። ከዛ ተጨማሪ ማለት ነው ሲጋ ስመጣ ዲስሎኬሽን ነው። ዲስሎኬሽን ከዚህ ጋር የሚገናኝ ነገር ስለሌለው እናውጣዋለን። ማንም የሚቀረው ስፕሪን እና ፍራክቸር ነው። ስለዚህ ስፕሪን በሚሆንበት ጊዜ እነዚህ ሲምፕተሞች ሊኖሩ ይችላሉ፣ ግን ሞር ከስፕሪን ይልቅ ፍራክቸር ነው የሚያሳየው። ፍራክቸር ሲኖር ምንድነው ዲፎርሚቲ ይኖራል። ስብራት እዛው ውስጥ ላይ ዲፎርምድ የመሆን ፕሮባቢሊቲ ይኖራል። ግን ስፕሪን በሚሆንበት ጊዜ ምንድነው ትዊስቲንግ ነው፣ መታጠፍ ነው፣ ወለምታ ነው እንጂ ዜርስ ነው ዲፎርሚቲ። እዛው አካባቢ ጀስት መታጠፉ አለ ወይም ወለም ማለት አለ። እዛ ቲሹ ደግሞ መቆጣት ሊኖር ይችላል። ለዛ ስዊል ሊያደርግ ይችላል። ስለዚህ ማኔጅመንታችን ደግሞ ራይስ የሚለውን ፕሮቶኮል ተከትለን ማኔጅ እናደርጋለን። ሶ ፍራክቸር በሚሆንበት ጊዜ እነዚህ ሲምፕተሞች በተጨማሪ ፊዚካል ኤግዛሚኔሽን በምትሰሩበት ጊዜ ምንድነው የምታገኙት? ክሪፕቴሽን ሳውንድ ታገኛላችሁ። ያ ማለት አጥንት ከአጥንት ጋር እየተገናኘ የሚያሰማው ድምፅ አይነት ነገር ታሰማላችሁ፣ ያሰማል ማለት። ስለዚህ ዘ ኮሬክት አንሰር ኢዝ ቢ ፍራክቸር ነው ማለት። ስለዚህ ውድ የተከበራችሁ ሜዲካል ላይፍ ዩቲዩብ ቻናል ቤተሰቦቼ በቀጣይ ጊዜ በሌላ ቪዲዮ እስከምንገናኝ መልካም ጊዜ